የደም ግፊት መጨመር ለብዙ ሚሊዮን ሰዎች ትልቅ ስጋት ነው። ብዙ ጊዜ ግልጽ ምልክት ሳያሳይ ስለሚከሰት ዝምተኛው ገዳይ እየተባለ ይጠራል። ይህም ብዙዎችን ስለ ልብ ጤንነታቸው እንዲጨነቁና ይህን ሁኔታ ለመቆጣጠር ውጤታማ መንገዶችን እንዲፈልጉ ያደርጋል። ስለ ደም ግፊት መጨነቆ ሙሉ በሙሉ ተፈጥሯዊ ነው። ነገር ግን መልካሙ ዜና ጤናማ የአኗኗር ዘይቤዎችን በመከተልና በሳይንሳዊ ማስረጃ የተደገፉ የቤት ውስጥ መፍትሄዎችን በመጠቀም የልብዎን ጤንነት መደገፍ መቻሎ ነው። በቤቶ ውስጥ ነው ጤናውን ለመጠበቅና የደም ግፊቶን ለማስተካከል የሚረዱ በርካታ መንገዶች አሉ። በዚህ ቪዲዮ የደም ግፊቶን በተፈጥሯዊና በሳይንሳዊ መንገድ እንዴት መቆጣጠር እንደሚችሉ መረጃ እናጋራቸዋለን። በየቤታችን የምናገኘውና በርካሽ ገዝተን መጠቀም የምንችለው ነገር ነው። ለዘመናት ጥቅሙን ባለመረዳት ወይም ጥቅሙን አሳንሰን በመመልከት በሚገባ ያልተጠቀምንበት፣ ነገር ግን ጥቅሙን አስቀድመው የተረዱ ሰዎች ከምግብነቱ ባለፈ ጤናቸውን በሚገባ የሚጠብቁበት ነው። ዛሬ ላይ በተለያዩ ምርምሮች ጥቅሙ ተረጋግጦ ፈላጊው ብዙ ሆኗል። በጥቂት ሰዓታት ውስጥ የደም ግፊቶን ዝቅ ያደርጋል። እንደ አውሮፓውያን አቆጣጠር በ2013 እና በ2020 መካከል በዩናይትድ ኪንግደም፣ በአውስትራሊያ፣ በብራዚል፣ በአሜሪካና በአየርላንድ የተከናወኑ ጥናቶች እንደሚያሳዩት አዘውትረው በጁስ መልክ የተጠቀሙት ሰዎች ጤናማ የደም ግፊት እንዲኖራቸው በማድረግ ከሐኪማቸው ጋር በመመካከር በተለይ 2 እና ከዚያ በላይ የግፊት መድኃኒት የሚወስዱ ሰዎች መድኃኒት እስከ መቀነስ ድረስ እንዲደርሱ ረድቷቸዋል። ይህ ተአምረኛ አትክልት ቀይ ስር ነው። አዎ ቀይ ስር። ቀይ ስር የልብዎን ጤና ይጠብቃል፣ እንዲሁም የሰውነትዎን ጉልበት ይጨምራል። አዘገጃጀቱ ቀላል ሲሆን የሚሰጠው የጤና በረከት ግን ድንቅና ፈጣን ነው። በጥናት እንደተረጋገጠው በጭማቂ መልክ ተዘጋጅቶ በተጠጣ በ2 እና በ3 ሰዓታት ውስጥ የደም ግፊት ላይ ጉልህ ለውጥ ማሳየት ይጀምራል። ይህ ማለት እንደ ከፍተኛ የደም ግፊት ያሉ የልብ ህመም መንስኤዎችን በተፈጥሯዊ መንገድ ለመከላከል ይረዳናል ማለት ነው። ቀይ ስር ወደ አእምሮ የሚሄደውን የደም ዝውውር በማስተካከል የአእምሮ ንቃትን ይጨምራል። በተለይም እድሜያቸው ለገፉ ሰዎች የመርሳት በሽታን ለመከላከል ትልቅ ሚና ይጫወታል። በስፖርታዊ እንቅስቃሴ ወቅት ጉልበትን ያበረታል። በተለይም በጁስ መልክ ተዘጋጅቶ በአትሌቶች ይዘወተራል። ምክንያቱ ደግሞ በውስጡ የያዘው ናይትሪክ ኦክሳይድ ጡንቻዎች ኦክሲጅንን በብቃት እንዲጠቀሙ ስለሚረዳና ቶሎ የድካም ስሜት እንዳይሰማቸው ስለሚያደርግ ነው። ከስፖርት በፊት መጠጣት ተጨማሪ ጉልበትን ይሰጣል። ቀይ ስር ለጉበት ጤንነትና ለምግብ መፈጨት ይረዳል። በውስጡ የያዘው ቤታላይን የተባለ ንጥረ ነገር ጉበት መርዛማ ነገሮችን ከሰውነት እንዲያስወግድ ወይም ዲቶክስ እንዲያደርግ በማገዝ የጉበት ጤናን ይጠብቃል። በተጨማሪም በፋይበር የበለጸገ ስለሆነ የአንጀት እንቅስቃሴን ያቀላጥፋል። ቀይ ስር ከተመገብን በኋላ በሰውነታችን ውስጥ እንዴት እንደሚሰራ፣ ሳይንሳዊ ጥቅሞቹን፣ በምን አይነት መንገድና መጠን አዘጋጅተን ብንጠቀም የደም ግፊትንና ከደም ግፊት ጋር ተያይዘው የሚመጡ የጤና እክሎችን መከላከል እንችላለን የሚለውን መረጃ እስከ ፍጻሜው አብራችሁ ስትቆዩ በዝርዝር እነግራችኋለሁ። ወደ ዝርዝር መረጃው ከማለፌ በፊት ክቡራን አድማጭ ተመልካቾቼ 2 ሰከንድ ወስዳችሁ ቻናሌን ሰብስክራይብ፣ ላይክ እና ሼር በማድረግ አግዙኝ። ይህ ለእናንተ ምንም አይነት ወጪ የለውም። ለእኔ ግን ይህን መሰል ጠቃሚ መረጃዎችን ማቅረቤን እንድቀጥል ያበረታኛል። እንግዲህ ቀይ ስር ብዙ የጤና በረከቶች ያሉት ቢሆንም ለዛሬ ግን በዝርዝር የምንመለከተው ከልብ ጤና ጋር የተያያዘውን ጥቅም ይሆናል። የቀይ ስርና የልብ ጤናን ጥምረት ስንመለከት በርካታ ትስስር አለው። ከነዚህም መካከል የመጀመሪያው የቀይ ስር ጥቅም የደም ስሮችን የመለጠጥና የማለስለስ ብቃቱ ነው። ቀይ ስር
እንደ ልብ መድኃኒት የሚቆጠርበት ዋናው ምክንያት የደም ስሮችን የማስፋት ችሎታው ነው። የቀይ ስር ምርምር ውጤቶች እንደሚያሳዩት በውስጡ ያለው ኢንኦርጋኒክ ናይትሬት የደም ቧንቧዎችን በማስፋት የልብና የደም ዝውውርን ስራን በከፍተኛ ሁኔታ ያሻሽላል። በውስጡ ያለው ናይትሬት ወደ ናይትሪክ ኦክሳይድ ሲቀየር የደም ስር ግድግዳዎች ወይም ኢንዶቴሊየም ላይ ያሉ ጡንቻዎች ዘና እንዲሉ ያደርጋል። የደም ስሮች ሲሰፉ ደግሞ ደም በከፍተኛ ፍጥነትና በቀላሉ እንዲፈስ ይረዳል። ይህ ደግሞ ልብ ደምን ወደ መላ ሰውነት ለመርጨት የሚጠበቅባትን ከፍተኛ ድካም እና ጫና ይቀንሳል። ሌላው ደግሞ ቀይ ስር የደም ግፊትን በአፋጣኝ ይቀንሳል። ከፍተኛ የደም ግፊት ዝምተኛው ገዳይ በመባል ይታወቃል። ቀይ ስር ግን ይህንን ችግር ለመቅረፍ ዋነኛ መፍትሄ ነው። የቀይ ስር ጭማቂ ከተጠጣ ከ2 እስከ 3 ሰዓታት ባለው ጊዜ ውስጥ የደም ግፊት መቀነስ ይጀምራል። አዘውትረው ቀይ ስርን የሚጠቀሙ ሰዎች የደም ግፊታቸው በተረጋጋ ሁኔታ ላይ እንዲቆይ ይረዳቸዋል። ጥናቶች እንደሚጠቁሙት ግፊትን ከ4 እስከ 10 ሚሊሜትር ሜርኩሪ ዝቅ ማድረግ መቻሉ በስትሮክ የመያዝ ዕድልን እስከ 40% ሊቀንስ ይችላል። ቀይ ስር የደም ወሳጅ ቧንቧዎችን ወይም አርተሪ የምንላቸውን ጠንካራና ደም ለማስተላለፍ የማይመቹ እንዳይሆኑ ወይም አርቴሪያል ስቲፍነስ እንዳይፈጠር ይከላከላል። እድሜ እየገፋ ሲሄድ ወይም ባልተስተካከለ አመጋገብ ምክንያት ሊሆን ይችላል የደም ስሮች እየጠነከሩና እየጠበቡ ይሄዳሉ። የደም ቧንቧ መድረቅ ወይም አርቴሪያል ስቲፍነስ እና አተሮስክለሮሲስ የደም ዝውውር ስርዓትን መዋቅርና ተግባር የሚቀይሩ አደገኛ የልብና የደም ቧንቧ ስጋቶች ናቸው። የደም ቧንቧ መድረቅ እንደ አኦርታ ባሉ ዋና ዋና የደም ቧንቧዎች ላይ የመለጠጥ አቅም ማጣትን የሚያስከትል ሲሆን ይህም ልብ በከፍተኛ ግፊት ደም እንዲረጭ በማስገደድ ለደም ግፊት፣ ለልብ ጡንቻ መወፈር ወይም ሌፍት ቬንትሪኩላር ሃይፐርትሮፊ እና ለኩላሊት ወይም ለአእምሮ ጉዳት ወይም ስትሮክ ይዳርጋል። በአንጻሩ አተሮስክለሮሲስ በደም ቧንቧ ግድግዳዎች ላይ የስብና የኮሌስትሮል ክምችት የሚፈጠርበት የቆየ የኢንፍላሜሽን ሂደት ሲሆን ይህም ክምችት በድንገት በመፈንዳት ለልብ ድካም ወይም ለስትሮክ በከፍተኛ ደረጃ ያጋልጣል። ታዲያ ቀይ ስር የደም ስሮችን ተለዋዋጭነት ወይም ፍሌክሲቢሊቲ በመጠበቅ አተሮስክለሮሲስ ወይም የደም ስር መጥበብና መደንደን እንዳይከሰት ይከላከላል። እስከ 2026 የተካሄዱ ክሊኒካዊ ጥናቶች እንደሚያረጋግጡት ቀይ ስር የደም ቧንቧ መድረቅን በመቀነስና የደም ስር መጥበብና መደንደን እና በደም ቧንቧ ውስጥ የሚፈጠሩ አላስፈላጊ ክምችቶችን እድገት በመግታት ለልብ ጤና ዘርፈ ብዙ ጥበቃ ያደርጋል። ቀይ ስር በውስጡ ባለው ናይትሬት አማካይነት የደም ቧንቧዎችን የመለጠጥ አቅም የሚያሻሽል ሲሆን ይህም ልብ ደም ለማሰራጨት የሚጠቀምበትን ከፍተኛ ጫና ይቀንሳል። በተመሳሳይ ጊዜ የደም ቧንቧዎችን የውስጥ ሽፋን ወይም ኢንዶቴሊየም ተግባር በማጠናከር ስብና ኮሌስትሮል በቧንቧ ግድግዳዎች ላይ እንዳይጣበቁ የማለስለሻነት ሚና ይጫወታል። በተጨማሪም ቀይ ስር ውስጥ የሚገኙት ቤታላይን የተባሉ ንጥረ ነገሮች ኮሌስትሮል ወደ አደገኛ ክምችትነት እንዳይቀየር የሚከላከሉ ከመሆኑም በላይ ቀደም ብለው የተፈጠሩ ክምችቶች እንዳይፈነዱ በማረጋጋት ለልብ ድካምና ለስትሮክ የመጋለጥ ዕድልን በከፍተኛ ሁኔታ ይቀንሳሉ። ቀይ ስር በውስጡ ቤታላይን የተባለ ኃይለኛ አንታይኦክሲዳንት ይዟል። ይህ ንጥረ ነገር በልብና በደም ስሮች አካባቢ የሚፈጠርን መቆጣት ወይም ኢንፍላሜሽን ይቀንሳል። ይህም የልብ ጡንቻዎች እንዳይጎዱና እንዳያረጁ የጥበቃ ሥራ ይሰራል። ሳይንሳዊ ምርምሮች እንደሚያረጋግጡት ቀይ ስር የሰደዱ በሽታዎችን የሚያባብሱ ሞለኪላዊ መንገዶችን በስትራቴጂካዊ መንገድ በመክታት ረገድ ከፍተኛ የሆነ የጸረ ኢንፍላሜሽን ወይም አንታይ ኢንፍላማቶሪ ጥቅም ይሰጣል። በውስጡ የያዛቸው ዋና ዋና ባዮአክቲቭ ንጥረ ነገሮች ወይም ቤታላይንስ የኮክስ2 ኢንዛይምን በተፈጥሯዊ መንገድ የሚገቱ ሲሆን ይህም ልክ እንደ ዘመናዊ የህመም ማስታገሻ መድኃኒቶች ሁሉ ኢንፍላሜሽንን የሚቀሰቅሱ ፕሮስታግላንዲን የተባሉ ንጥረ ነገሮች እንዳይመረቱ ያደርጋሉ። በተጨማሪም የቀይ ስር ውህዶች የሰውነትን የኢንፍላሜሽን መቆጣጠሪያ ቁልፍ የሆነውን
ኔክሮቲክ ፋክተር KB ፕሮቲን ኮምፕሌክስን በማገድ ለቲሹ መጎዳት ምክንያት የሚሆኑ እንደ ቲዩመር ኔክሮቲክ ፋክተር እና ኢንተርሊዩኪን 6 ያሉ ሳይቶካይኖች እንዳይለቀቁ ይከላከላሉ። ቀይ ስር በደም ውስጥ ያለውን የኢንፍላሜሽን መለኪያ ወይም CRP በመቀነስ እና በደም ቧንቧ ግድግዳዎች ላይ የሚፈጠሩ ተለጣፊ ሞለኪውሎችን በማስወገድ በኢንፍላሜሽን እና በኦክሲዳቲቭ ስትረስ መካከል ያለውን አውዳሚ ትስስር ይሰብራል። በዚህም ለልብና የደም ቧንቧ ስርዓት እንዲሁም ለአጠቃላይ የሰውነት ጤና አጠቃላይ ጥበቃን ይሰጣል። ቀይ ስር ኦክሲጅንን በመቆጠብ የልብ ምትን ያስተካክላል። ቀይ ስር ሰውነታችን ኦክሲጅንን በትንሽ ጉልበት በብቃት እንዲጠቀም ያደርጋል። ይህ ማለት ልባችን ብዙ ኦክሲጅን ሳታባክን ከፍተኛ ስራ እንድትሰራ ያግዛታል። በተለይም በእግር ጉዞ ወይም በስፖርታዊ እንቅስቃሴ ወቅት ልብ እንዳትጨነቅ ያደርጋል። የሰውነት እንቅስቃሴ ጥናቶች እንደሚያሳዩት ይህ ሂደት ጡንቻዎች የሚጠቀሙትን የኦክሲጅን መጠን በ5% በመቀነስ የሰውነትን የመጽናት አቅም ይጨምራል። እንግዲህ እነዚህ ሁሉ ጥቅሞች ያሉት ቀይ ስርን በመጠቀም አጥጋቢ የጤና ለውጦችን ለማግኘት እንዴት ማዘጋጀት አለብን? ቀይ ስርን እንዴት ብንጠቀመውስ ይሻላል? አንደኛ፣ በጭማቂ መልክ መጠቀም ይቻላል። 1 ወይም 2 ቀይ ስርን ከግማሽ ሎሚና ከትንሽ ዝንጅብል ጋር ቀላቅሎ መጠጣት እጅግ በጣም ፈጣን ውጤት ይሰጣል። ቀይ ስርን በጥሬው በሰላጣ መልክ መጠቀምም ሌላው አማራጭ ነው። ተፈጭቶ ወይም ተቆርጦ ሰላጣ ላይ ሲጨመር በውስጡ ያሉትን ቫይታሚኖች ሙሉ በሙሉ ማግኘት እንችላለን። ቀይ ስርን አብስሎ መጠቀምም ይቻላል። ነገር ግን ስንጠቀመው ንጥረ ነገሮቹ እንዳይጠፉ ከ30 ደቂቃ በላይ ባናበስለው ይመረጣል። ምንም እንኳን ቀይ ስር ድንቅ ቢሆንም ቀይ ስርን በመመገብ ሂደት ሊደረጉ የሚገባቸው ጥንቃቄዎች አሉ። እነዚህን ጥንቃቄዎች ማወቅ ግድ ይላል። አንደኛ፣ ቀይ ስር ኦክሳሌት የተባለ ንጥረ ነገር ስላለው የኩላሊት ጠጠር ችግር ያለባቸው ሰዎች ከመጠን በላይ እንዳይጠቀሙ ይመከራል። ሁለተኛ፣ የቀይ ስር ጭማቂ ከጠጡ በኋላ ወዲያው የአፍ ማጠቢያ ወይም ማውዝ ዋሽ አይጠቀሙ። ምክንያቱም ያንን ጠቃሚ ለውጥ የሚያመጡ በአፋችን ውስጥ ያሉ ባክቴሪያዎች ስለሆኑ ማጠቢያው ባክቴሪያዎቹን ከገደላቸው ከቀይ ስር የምናገኘው ጥቅም ይቀንሳል። መደረግ ያለበት ሌላው ጥንቃቄ ከመድኃኒት ጋር ያለው መስተጋብር ነው። የደም ግፊት መድኃኒት የምትወስዱ ሰዎች ቀይ ስር በራሱ ግፊትን ስለሚቀንስ ሁለቱ ተዳምረው ግፊቶ በጣም እንዳይወርድ ከሐኪሞ ጋር መመካከር እና ሬጉላርሊ የደም ግፊቶን መከታተል ያስፈልጋል። ቀይ ስር በመጠቀም ሂደት ውስጥ ሽንቶ ወይም ሰገራው ወደ ቀይ ቀለም ቢቀየር አይደንግጡ። ይህ የተለመደ የቀይ ስር ተፈጥሯዊ የቀለም ውጤት ነው። ልባችን በቀን በአማካኝ 100,000 ጊዜ ትመታለች። ይህች ደከመኝ የማትል አካል በቀላሉ ደም እንድታዘዋውር የቀይ ስር ጭማቂ እንደ ዘይት ሆኖ ያገለግላታል። የደም ስሮችን በማስፋትና የደም ግፊትን በመቀነስ የልባችንን ስራ በማገዝ ጤንነትን ይጠብቃል። በአጠቃላይ ቀይ ስር የልባችን ወዳጅ፣ የአእምሮአችን ምግብና የጉልበታችን ምንጭ ነው። በቀን 1 ብርጭቆ የቀይ ስር ጭማቂ መጠጣት ጤናችን ላይ ትልቅ ለውጥ ያመጣል። ይህን ቪዲዮ ከወደዳችሁት ላይክ፣ ጠቃሚ ሆኖ ካገኛችሁት በኮሜንት መጻፊያው ላይ 1 ቁጥርን፣ ጠቃሚ ሆኖ ካላገኛችሁት ደግሞ 2 ቁጥርን ጻፉልኝ። መረጃው ለሌሎች እንዲደርስ ቪዲዮውን ሼር በማድረግ አግዙኝ። በቀጣይ አዳዲስ ቪዲዮዎች ሲለቀቁ በቶሎ እንዲደርሳችሁ ደግሞ የደወል ምልክቷን መጫን አትርሱ። ጥያቄ ወይም አስተያየት ካላችሁ ኮሜንት ላይ ብትጽፉልኝ የተሻለ ነገር ወደ እናንተ እንዳደርስ ይረዳኛል። ለተጨማሪ የጤና መረጃዎች ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩኝ።